ውሃን በመጠቀም የጠፈር መለጠጥንና የብላክ ሆል ክብደትን መለካት እንደሚቻል ምን ያህሎቻችሁ ታውቃላችሁ? ጠፈር ተመራማሪዎች እነዚህን ዘዴዎች ይጠቀሟቸዋል። በጠፈር ውስጥ ያለን ውሃ ነው የሚጠቀሙት። በአጽናፈ ዓለም ውስጥ በጠፈር ውስጥ በጋላክሲ ውስጥ ጭምር ውሃ በብዛት አለ። ውሃ ያለበት መንገድ ግን እንደዚህ በምድር ላይ እንዳለው በፈሳሽ መልክ ሳይሆን በትነት መልክ ነው። ስለዚህ በሞለኪውላር ደረጃ የተነኑ የውሃ ሞለኪውሎችና የውሃ ኮምፓውንዶች ብላክ ሆል እና በጋላክሲዎች አካባቢ ያሉ በብላክ ሆል አካባቢ ያሉ የውሃ ትነቶችን በመጠቀም አንደኛ የአጽናፈ ዓለምን ወይንም የጠፈር የተለጠጠበት ያለውን ፍጥነት መለካት እንችላለን። ሲቀጥል ደግሞ የብላክ ሆል ክብደትን ማወቅ እንችላለን። ሱፐርማሲቭ የምንላቸው የብላክ ሆል አይነቶች አሉ። ከአራቱ የብላክ ሆል አይነቶች እነዚህ ሱፐርማሲቭ የብላክ ሆል አይነቶች የምንላቸው ከፍተኛ ክብደት ያላቸውና በጋላክሲዎች መካከል እና ሴንተር ላይ ያሉ የብላክ ሆል አይነቶች ናቸው። የፀሐያችንን ሚሊዮን እና በቢሊዮን እጥፍ የሚሆን ክብደት የሚይዙ የብላክ ሆል አይነቶች ናቸው። በእነዚህ ሱፐርማሲቭ የምንላቸው የብላክ ሆል አይነቶች አካባቢ የውሃ ሞለኪውል በትነት መልክ ይገኛል። እነዚህ በትነት መልክ ያሉ የውሃ ሞለኪውሎች ወደ ብላክ ሆሉ በከፍተኛ ሁኔታ በሚጠጉበት ወቅት ብላክ ሆል አካባቢ ካለ ከኤክሬሽን ዲስክ ከሚመጣ ሾክ ዌቭ ይመታሉ። ሲቀጥል ደግሞ ወደ ኤክሳይትድ ስቴት ይደርሳሉ ማለት ነው። እነዚህ በኤክሳይትድ ስቴት ላይ ያሉ የውሃ ሞለኪውሎች ወይም የውሃ ትነቶች እንደ ሌዘር ጨረር ያገለግሉናል ማለት ነው። እነዚህን ዋተር ሜጋ ሌዘርስ እንላቸዋለን። እነዚህ ዋተር ሜጋ ሌዘር የምንላቸው ብላክ ሆል አካባቢ ያሉትን ሙሉ ማፕ እናደርጋቸዋለን ወይንም ያሉበትን አቅጣጫ በመጀመሪያ ደረጃ ማፕ ይደረጋሉ። የምድራችንና የዚህ የምንለካው ብላክ ሆል ተመሳሳይ አቅጣጫ ላይ መሆን አለባቸው። የተለየ አቅጣጫ ላይ ከሆነ ቀጥታ የሆነ ከነዚህ ዋተር ሜጋ ሌዘር የምንላቸው የሚመጣው ሌዘር በምድራችን አቅጣጫ ላያልፍ ይችላል ማለት ነው። ይህንን በመጠቀም ግን ብላክ ሆልን ክብደት በጣም አኩሬት በሆነ መልክ ሜዥር ማድረግ እንችላለን። ሲቀጥል ደግሞ የዩኒቨርስ ወይንም የአጽናፈ ዓለምን መለጠጥ በምን ያህል ፍጥነት ላይ እንደሆነ መለካት ይቻላል። የምድራችንና በዚህ ብላክ ሆል መካከል ያለው እየተራረቀ ያለበትን ስፒድ በከፍተኛ በሆነ አኩሬሲ መለካት እንችላለን። ሀብል ቴንሽን እንለዋለን። ይሄ የመራራቅና የመለጠጥ ሂደት ከዚህ በፊት የሚለካባቸው ሁለት አይነት መንገዶች አሉ። ይሄ ደግሞ እንደ ሶስተኛ ሆኖ አዳዲስ ጥናት እየተሰራበት ያለ መንገድ ነው። እስቲ እናንተ ምን ታስባላችሁ? ኮመንት ላይ አሳውቁኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።